እግዚአብሔር ቤተሰቦች እንደምን ከረማችሁ የእግዚአብሔር ሰላምና ጸጋ ይብዛላችሁ በተለያዩ አቅጣጫዎች የክርስቶስን መንግስት ወንጌል ያገለገለን እንገኛለን እነዚህም የማገለግልባቸው የወንጌል አገልግሎት መካኒዝሞች ወይም መንገዶች ጎስፔል ስቴጅ ሚዲያ በሚል ስም ሲያሜ የተሰጠው ቲክቶክ መስመር ዩቲዩብ እና ቴሌግራም ይገኛሉ እንግዲህ የተለያዩ መንፈሳዊ ትምህርቶችንና ቪዲዮዎችን ኦዲዮዎችን እንዲሁ የተለያዩ ትምርታዊ ነክ የሆኑ ነገሮችን ሼር እያደረኩኝ ይገኛለሁ እንግዲህ ከኔ ጋር አብረን ይህንን የክርስቶስን መንግስት ወንጌል እንድታገለግሉ ኮፒ ሊንክ እንድታደርጉ ሼር እንድታደርጉ ለሌሎችም ይህ መልእክት እንዲደርስ እንድታጋሩ ስል በጌታ በኢየሱስ ክርስቶስ ፍቅር ጠይቃችኋለሁ ኢየሱስ ክርስቶስ ለዘላለም ጌታ ነው በመድር ላይ ተቀመጥንበት ዋንኛው ዓላማችን ትልቁ አጀንዳችን ወንጌል ነው ወንጌል የተርፍ ጊዜ ስራ ሳይሆን ዋናው ምድር ላይ የተቀመጥንበት ወይም የህልውናችን ምክንያት ነው ስለዚህ ከወንጌል የሚበልጥ ነገር ምንም የለም እያንዳንዱ የምናደርጋቸው የምናከናውናቸው ተግባራት በሙሉ ይህንን ምድር ላይ ተቀመጥንበትን ወንጌል የሚያጎላ የሚያንጸባርቅ መሆን አለበት ኢየሱስ ክርስቶስ ባኛ ሆኖ ትውልድን ወደ ራሱ መንግስት ሊጠራ ይፈልጋል ስለዚህ ነቅተን ይህንን ወንጌል እንድናገለግል እግዚአብሔር አምላክ በጸጋው ኃይል